አንዳንድ ቀናት አሉ ጠዋት ካልጋ መነሳት ራሱ ትልቅ ተራራ የመውጣት ያህል የሚከብድበት። ዓለም በዙሪያዬ በሁካታና በጫጫታ ስትሞላ፣ እኔ ግን በገዛ ራሴ ውስጥ የምደበቅበት አንዳንድ ቀናት አሉ። በተለይ ደግሞ እንደ ኩዌር እንደ ዜጋ በየቀኑ የምጋፈጠው መሰናክል ብዙ ነው። ግን ስሜቴን ማመቄ ውስጤን ቀስ በቀስ እየበላው እንደሆነ ብዙውን ጊዜ ልብ አለ። አንዳንዴ ጭንቀት፣ ፍርሃትና ድብርት እኔ ብቻ ያጋጠመኝ ሊመስለኝ ይችላል። ይሁን እንጂ ሁሉም ሰው የሚያጋጥመው እውነታ ነው። ይህን ህመም ብቻችንን መሸከም የለብንም። የአእምሮ ጤናችንን ቸል ማለት ራሳችንን ቸል እንደማለት ነው። ህመማችንን አምነን መቀበል፣ እርዳታ መጠየቅ ደግሞ የድክመት ሳይሆን የጀግንነት ምልክት ነው። እኔ መናገር ሲጀምር ለሌሎች መንገድ እከፍታለሁ። እርስ በርስ መረዳዳት የኛ መከታችን ነው። እኛ የማህበረሰባችን፣ ማህበረሰባችን የኛ ነው። አንዱ ሌላውን ሳይፈርድበት የሚያዳምጥበት፣ አለሁልሽ፣ አለሁልህ፣ አለሁልዎ የምንባባልበት አስተማማኝ ከባቢ መፍጠር አለብን። ህመማችንን ወደ ጥንካሬ፣ ብቸኝነታችንን ወደ አንድነት፣ ወደ አብሮነት እንቀይረው። ያኔ ፈውስ ይሆናል።